ነው። መጽሐፍ ቅዱስን ገልጸ እያስተማር ነው። ግልጽ ነው። ግልጽ ካልሆነ የፈለግሽውን ቄስ አምጪ፣ ሂጂና ሂጂ ኢየሩሳሌም እዚህ ጋር አታለቃቅሽ። ሂጂና የፈለግሽውን ቄስ አምጪ፣ ስትፈልጊ ጳጳስ አምጪ። እዚህ ቁጭ አድርገን እናስተምራለን። ኢየሱስ እግዚአብሔር አይደለም፣ ኢየሱስ እግዚአብሔር ነው የሚል ችግር የለውም። አንልም አሁን እኔ ጊዜ ልስጥሽ፣ አሁን አንቺ ጊዜ ልስጥሽ፣ እድል ልስጥሽ። ከመጽሐፍ ቅዱስ ኢየሱስ እግዚአብሔር ነው የሚል አንቺ አሳይን እኮ አንቺ አሳይን። አንቺ ማንበብ ትችያለሽ አይደለ ወይ? ማንበብ ትችያለሽ። ኢየሩሳሌም ለጳጳስና መነኮሳት እንታያቸው። አሁን መጽሐፍ ቅዱስ ማንበብ ትችያለሽ። ኦርቶዶክስ መጽሐፍ ቅዱስ አለኝ ብለሻል። ግለጭና ኢየሱስ እግዚአብሔር ወልድ ነው የሚል አንቺና አሳይን። የቤተ ክርስቲያንሽን አስተምሮ አንቺና አሳይን። እድል እንስጥሽ። ስድቡን ታዩ፣ ሀሜቱን ታዩ። አንቺ እኔን ታይኝ። ከመጽሐፍ ቅዱስ አምጪ። እኔ መጽሐፍ ቅዱስ አሁን ችግር የለውም። የምታምኝበትን ግለጪ። ያለ ዳይ የምታምኝበትን ግለጪ። ስለዚህ አትገልጪ። እኛ እኮ በማለት በጉራ የሚሆን ነገር የለም። በቃ መልስ የለም። እያስተማር ነው። ግልጽ እያደረግ እያስተማር ነው። ይኸውልሽ አሁን አንቺ አታለቃቅሽ። ይሄ ስሞታ ነው፣ ለቅሶ ነው። መረጃ አምጪ፣ መርከቻልሽ መረጃ አንቺ እንጂ እንዲህ አታስተምሩ። እንትን ነው ስሞታ፣ ለቅሶ፣ እሮሮ አንፈልግም። አሁን አንቺ አልኩሽ እኮ አንቺ አልኪ ጥቀሽ አንቀጽ ጥቀሽ እስኪ አንቺ እዚህም ዮሐንስ ወንጌል በይ፣ ማቴዎስ ወንጌል በይ፣ የሉቃስ ወንጌል በይ አላልሽም እኮ ወንጌል የሚለው አንዳንድ ኢየሱስ የሚል ቃል ራሱ የለም። ኢየሱስ የሚል ቃል የለበትም። ዮሐንስ አንዳንድ ላይ እያወራን ያለ ነው ስለ ኢየሱስ ነው። ኢየሱስ የሚል ቃል ያለበት ነው የምፈልገው እኛ። ስለ ኢየሱስ ስለተወራ ኢየሱስ እግዚአብሔር ነው፣ ኢየሱስ እግዚአብሔር ወልድ ነው፣ ኢየሱስ አምላክ ነው የሚባል ነው የምንፈልገው። አንቺ ኢየሩሳሌም ነሽ። ስምሽ ያልተጠራበት ቦታ ለምንድን ነው የምትመጪው? አትመጭም አይደለም? ስም ያልተጠቀሰም ነው አይደለም የምትይው? ሰርግ አንድ ሰው ሰርግ ቢጠራሽ፣ አንድ ሰው ቢጋብዝሽ ለኢየሩሳሌም ብሎ ነው አይደለም የሚጽፍልሽ? ስምሽ ካልተጻፈ አልተጻፈም ብለሽ ነው የምትመለሹ ከግብዣው። ስለ ኢየሱስ ስናወራ ኢየሱስ ችግር የለውም። አሁን አይገባንም የሚባል ነገር የለም። አይገባችሁም መልስ ከሆነ በቃ ይሄው ነው አለቀ። እኛ ለሚገባቸው እናስተምራለን። በቃ ኢየሩሳሌም የሚወት አድርጊ ወይ ውረጂ፣ ለሚገባቸው እናስተምራለን። ኢየሱስ እግዚአብሔር አይደለም ካላችሁ፣ ኢየሱስ እግዚአብሔር አይደለም እያልን እያስተማር ህዝብ እንለውጣለን። በነገርሽ ላይ ለእናንተ ምንድን ነው? ኢየሱስ ነብይ ነው፣ እግዚአብሔርን የሚፈራ ሰው ነው። ላንቺ ነው ነቢይ። ግን ላላ መጽሐፍ ቅዱስ ይላል አላየሽም? የሉቃስ ወንጌል 19:24 ላይ እንደዚህ ይላል፣ በእግዚአብሔር ዘንድና በሰው ዘንድ የተከበረ ነብዩ ኢየሱስ ተብሎ ተጽፏል። ነብይ ነው አልተባለም። ይሄ ተብሏል። አንብብላት ኢምራን አውጣ